ሰላም ጤና ይስጥልን። እንዴት ዋላችሁ? እንዴት አመሻችሁ? እንዴት አደራችሁ? ውድ የሀገሬ ልጆች በሀገር ውስጥም ሆነ ከሀገር ውጭ ያላችሁ በሙሉ ሰላማችሁ ብዝት ይበልልኝ። ለመላው የኦርቶዶክስ እምነት ተከታዮች ደግሞ መልካም የገና በዓል እንዲሆንላችሁ ተመኘን። በመቀጠልም ደግሞ የውጭ ሀገር ገንዘብ በሀገራችን ስንት ብር እንደሆነና በየትኛው ባንክ በከፍተኛ ሁኔታ እየተሸጠ እንደሆነ እንገልጻለን። የአሜሪካን ዶላር በከፍተኛነት እየተሸጠ ያለው በአዋሽ ባንክ ሲሆን በ151 ብር ከ85 ሳንቲ ገዝቶ በ154 ብር ከ89 ሳንቲ እንደሚሸጥ በአዋሽ ባንክ ዌብሳይታቸው ላይ መግለጻቸው ይታወሳል። በብላክ ማርኬት ደግሞ በ178 ብር ከ00 ሳንቲ ተገዝቶ በ181 ብር ከ20 ሳንቲ እየተሸጠ መሆኑ ከብላክ ማርኬት መረጃ ደርሶናል። በኢትዮጵያ ንግድ ባንክ በ151 ብር ከ60 ሳንቲ እየተገዛ ሲሆን በ154 ብር ከ64 ሳንቲ እየተሸጠ እንደሆነ በንግድ ባንክ ዌብሳይታቸው ላይ ገልጸዋል። በዳሽን ባንክ በ151 ብር ከ65 ሳንቲ እየገዙ ሲሆን በ154 ብር ከ69 ሳንቲ እየሸጡ መሆኑን መረጃዎች ደርሰውናል። በመቀጠልም ደግሞ የእንግሊዝ ፓውንድ በብላክ ማርኬት በ229 ብር ከ56 ሳንቲ እየገዙ እንደሆነ በ233 ብር ከ92 ሳንቲ ደግሞ እየሸጡ መሆኑ አሳውቀዋል። በኢትዮጵያ ንግድ ባንክ በ198 ብር ከ38 ሳንቲ እየገዙ በ202 ብር ከ35 ሳንቲ እየሸጡ ነው። በዳሽን ባንክ በ204 ብር ከ74 ሳንቲ እየገዙ በ208 ብር ከ83 ሳንቲ እየሸጡ መሆኑን በቻናላቸው ላይ አሳውቀዋል። አዋሽ ባንክ በ205 ብር ከ88 ሳንቲ እየተገዛ ሲሆን በ210 ብር ከ00 ሳንቲ እየሸጡ መሆኑን ደርሰንበታል። በብላክ ማርኬት የአውሮፓ ዩሮ በ202 ብር ከ02 ሳንቲ እየተገዛ ሲሆን በ205 ብር ከ86 ሳንቲ እየተሸጠ መሆኑን ደርሰውናል። በኢትዮጵያ ንግድ ባንክ በ176 ብር ከ50 ሳንቲ እየተገዛ ሲሆን በ180 ብር ከ03 ሳንቲ እየተሸጠ ነው። በዳሽን ባንክ በ177 ብር ከ44 ሳንቲ እየተገዛ ሲሆን በ180 ብር ከ99 ሳንቲ እየተሸጠ ነው። በአዋሽ ባንክ በ179 ብር ከ94 ሳንቲ እየተገዛ ሲሆን በ183 ብር ከ54 ሳንቲ እየተሸጠ ነው። የስዊዝ ፍራንክ በብላክ ማርኬት በ217 ብር ከ65 ሳንቲ እየተገዛ ሲሆን በ221 ብር ከ78 ሳንቲ እየተሸጠ መሆኑ ደርሶናል። በኢትዮጵያ ንግድ ባንክ በ184 ብር ከ98 ሳንቲ እየተገዛ ሲሆን በ188 ብር ከ65 ሳንቲ እየተሸጠ ነው። በዳሽን ባንክ የዛሬ የስዊዝ ፍራንክ መረጃ አልተለቀቀም። በአዋሽ ባንክ በ182 ብር ከ50 ሳንቲ እየተገዛ ሲሆን በ156 ብር ከ15 ሳንቲ እየተሸጠ ነው። የተባበሩት አረብ ኤምሬት የዱባይ በብላክ ማርኬት በ47 ብር ከ77 ሳንቲ እየተገዛ ሲሆን በ48 ብር ከ68 ሳንቲ እየተሸጠ ነው። በኢትዮጵያ ንግድ ባንክ በ41 ብር ከ28 ሳንቲ እየተገዛ ሲሆን በ41 ብር ከ10 ሳንቲ እየተሸጠ ይገኛል። በዳሽን ባንክ በ41 ብር ከ38 ሳንቲ እየተገዛ ሲሆን በ42 ብር ከ20 ሳንቲ እየተሸጠ ነው። በአዋሽ ባንክ በ43 ብር ከ95 ሳንቲ እየተገዛ ሲሆን በ44 ብር ከ83 ሳንቲ እየተሸጠ ነው። የሳውዲ አረቢያ ሪያል በብላክ ማርኬት በ47 ብር ከ14 ሳንቲ እየተገዛ ሲሆን በ48 ብር ከ03 ሳንቲ እየተሸጠ ነው። የኢትዮጵያ ንግድ ባንክ በ40 ብር ከ40 ሳንቲ እየተገዛ ሲሆን በ41 ብር ከ21 ሳንቲ እየሸጠች ይገኛል። ዳሽን ባንክ በ40 ብር ከ51 ሳንቲ እየገዙ ሲሆን
በ41 ብር ከ32 ሳንቲ እየሸጡ ነው። በአዋሽ ባንክ በ43 ብር ከ02 ሳንቲ እየገዙ ሲሆን በ43 ብር ከ88 ሳንቲ እየሸጡ ይገኛል። የቻይና ዩዋን በብላክ ማርኬት በ24 ብር ከ97 ሳንቲ እየተገዛ ሲሆን በ25 ብር ከ45 ሳንቲ እየተሸጠ መሆኑን ደርሰንበታል። በኢትዮጵያ ንግድ ባንክ በ21 ብር ከ04 ሳንቲ እየተገዛ ሲሆን በ21 ብር ከ46 ሳንቲ እየሸጡ እንደሆነ የኢትዮጵያ ንግድ ባንክ አሳውቀዋል። በዳሽን ባንክ በ21 ብር ከ03 ሳንቲ እየገዙ ሲሆን በ21 ብር ከ45 ሳንቲ እየሸጡ ነው። በአዋሽ ባንክ በ23 ብር ከ08 ሳንቲ እየተገዛ ሲሆን በ23 ብር ከ55 ሳንቲ እየሸጡ ይገኛል። የዛሬው መረጃችን ይህንን ይመስል ነበር። ቻናሉን ሰብስክራይብ፣ ቪዲዮውን ላይክ እና ሼር በማድረግ ትብብራችሁን አሳዩን። በየዕለቱ እንደዚህ አይነት መረጃ ያገኛሉ።